በሀገራችን ኢትዮጵያ በጻድቁ አቡነ መልከጼዴቅ ገዳም አጽም አይበሰብስም፣ አጽም አይፈርስም። ዛሬ የምነግራችሁ ግን በሀገረ ግሪክ የእናታችን የቅድስት ሐና እግር እስካሁን ድረስ ሙቀት አልተለየም። እናታችን ቅድስት ሐና የእመቤታችን የቅድስት ድንግል ማርያም እናት የኢየሱስ ክርስቶስ አያት። እናታችን ቅድስት ሐና ከዚህ ዓለም ድካም ያረፈችው በ79 ዓመቷ ህዳር 1 ኢየሱስ ክርስቶስ ከመወለዱ ከ8 ዓመት በፊት ነው። ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ማብሰሩን ሳትሰማ ማለት ነው። እናም እናታችን እመቤታችን ቅድስት ድንግል ማርያምን ነፍሰ ጡር በነበረችበት ሰዓት ከሰራቻቸው ተአምራት መካከል የጦለቅ ልጅ በሞተ ጊዜ እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍሎ ተነስቶ የፀሐይ ጽድቅ እናቱን ሰማይና ምድር ለፈጠረ አያቱ ምስጋና ሰጥቷል። እናም እናታችን ቅድስት ሐና ካረፈች በኋላ አጽሟም አሁን በግሪክ ሀገር በአቶንስ ተራራ ላይ በእናታችን ቅድስት ሐና መታሰቢያነት የሚገኘው ገዳም ውስጥ ያለው ግራ እግሯ እስካሁን ድረስ ሙቀት አልተለየውም። ብዙ ተአምራትን እየሰራ ይገኛል። ከነዚህ መካከል በኦቶማን ጊዜ የቱርክ ባለስልጣን የነበረው በንቀት አጽሟን ሲነካ እጁ ፓራላይዝድ እንደሆነና እሱም ንስሐ በመጸለይ በመጸጸት ከብዙ ልመና በኋላ ምህረት ሊያገኝ ይችላል። እሱም እስከ ዕለተ ሞቱ ድረስ ገዳሙን እየረዳ ኖሯል። ይህም በመጽሐፍ ላይ ተሰንዶ ይገኛል። ከነዚህ መካከል የተለያዩ የአካል ክፍሎች በተለያዩ ገዳማት ላይ ይገኛሉ። የቀኝ እግሯም እስካሁን ድረስ ሙቀት አልተለየውም። እሱም የሚገኘው በዚሁ በአቶንስ ተራራ ላይ በኮትሎውሰም ገዳማት የሚገኝ ሲሆን የግራ እጇ ደግሞ በስታቭሮኒኪታ ገዳም ይገኛል። የተለያዩ ሰውነት ክፍሎቿም በተለያዩ ገዳማት ላይ ይገኛሉ። አብዛኛው የሰውነት ክፍሏ ግን የሚገኘው በራሷ ገዳም ላይ ነው። እናም በረከቷን በእኛ ላይ ይደርብን።